መጽሐፈ ምሳሌ ከምዕራፍ 13 እስከ ምዕራፍ 15። አዋቂ ልጅ የአባቱን ተግሣጽ ይሰማል፣ የማይሰማ ልጅ ግን ይጠፋል። ደግ ሰው ከጽድቅ ፍሬ መልካምን ይበላል፣ የዓመፀኞች ነፍሳት ግን በጨርቋነታቸው ይጠፋሉ። አፉን የሚጠብቅ ነፍሱን ይጠብቃል፣ በከንፈሩ የሚቸኩል ግን ራሱን ይጠላል። የማይሠራ ሁሉ በምኞት ይኖራል፣ የደጋጎች እጅ ግን ይተጋል። ጻድቅ የሐሰትን ቃል ይጣላል፣ ኃጢአተኛ ግን ያፍራል፣ ተገልጦም አይመጣም። መንገዳቸው ቀና የሆነውን የዋሃንን ጽድቅ ትጠብቃቸዋለች፣ ኃጢአተኞችን ግን ኃጢአታቸው በደለኛ ታደርጋቸዋለች። ምንም ሳይኖራቸው ራሳቸውን ባለጠጎች የሚያደርጉ አሉ፣ ባለጠግነታቸው ብዙ ሲሆን ራሳቸውን ዝቅ የሚያደርጉም አሉ። ለሰው ነፍስ ቤዛው ሀብቱ ነው፣ ድሃ ግን ቁጣን አይቃወምም። ለጻድቃን ሁልጊዜም ብርሃን ነው፣ የኃጥአን መብራት ግን ትጠፋለች። የሐሰተኞች ነፍሳት በኃጢአት ይስታሉ፣ ጻድቃን ግን ይራራሉ ይመጸውታሉም። ክፉ ሰው ከመሳደብ ጋር ክፋትን ይሠራል፣ ራሳቸውን የሚያውቁ ግን ብልሆች ናቸው። በኃጢአት በችኮላ የሚገኝ ሀብት ይጎድላል፣ በእውነት ለራሱ የሚሰበስብ ግን ይበዛለታል። ጻድቅ ይራራል ያበድራልም፣ ከሚበለጽግና በተስፋ ከሚቆይ ሰውነቱን ሊረዳ የሚጀምር ይሻላል። መልካም ምኞት ግን የሕይወት ዛፍ ናት። የእግዚአብሔርን ሥራ የሚያቃልለውን እርሱ ያቃልለዋል፣ ትእዛዙን የሚሰማ ግን በእርሱ በሕይወት ይኖራል። ለውሸተኛ ልጅ ምንም ደግነት የለም፣ ለብልህ አገልጋይ ግን ሥራው መልካም ይሆናል፣ መንገዱም ይቃናል። የብልህ ሰው ሕግ የሕይወት ምንጭ ነው፣ ማስተዋል የሌለው ግን በኃጢአት ይሞታል። መልካም ዕውቀት ሞገስንና ጥበብን ይሰጣል፣ የቸልተኞች መንገድ ግን በጥፋት ውስጥ ነው። ብልህ ሁሉ በዕውቀት ይሠራል፣ ሰነፍ ግን ክፋቱን ይገልጣል። ሰነፍ መልእክተኛ በክፉ ላይ ይወድቃል፣ ብልህ መልእክተኛ ግን ራሱን ያድናል። ትምህርት ድህነትንና ጉስቁልናን ያስወግዳል፣ ተግሣጽን የሚጠብቅ ግን ይከብራል። የደጋግ ሰዎች ምኞት ነፍስን ያድናል፣ የሰነፎች ሥራ ግን ከዕውቀት የራቀ ነው። ከጠቢባን ጋር የሚሄድ ጠቢብ ይሆናል፣ ካላዋቂዎች ጋር የሚሄድ ግን አላዋቂ ይሆናል። በደለኞችን ክፉ ነገር ይከተላቸዋል፣ ጻድቃንን ግን መልካም ነገር ያገኛቸዋል። ደግ ሰው ለልጅ ልጅ ያወርሳል፣ የኃጢአተኞች ብልጽግና ግን ለጻድቃን ይደልባል። ጻድቃን ለብዙ ዓመት በብልጽግና ይኖራሉ፣ ዓመፀኞች ግን ፈጥነው ይጠፋሉ። በበትር ከመምታት የሚራራ ሰው ልጁን ይጠላል፣ ልጁን የሚወድ ግን በጥንቃቄ ይቀጠዋል። ጻድቅ ሰውነቱ እስክትጠግብ ድረስ ይበላል፣ የኃጥአን ሰውነት ግን ትቸገራለች። ምዕራፍ 14። ብልሆች ሴቶች ቤቶችን ይሠራሉ፣ ሰነፎች ግን በእጃቸው ያፈርሳሉ። በቅንነት የሚሄድ ሰው እግዚአብሔርን ይፈራል፣ መንገዱን የሚያጣምም ግን ይናቃል። ከሰነፎች አፍ የስድብ በትር ይወጣል፣ የጠቢባን ከንፈር ግን ትጠብቃቸዋለች። በሬዎች በሌሉበት ስፍራ በረቱ ንጹሕ ነው፣ ብዙ እህል ግን በበሬዎች ኃይል ይገኛል። የታመነ ምስክር አይዋሽም፣ የሐሰት ምስክር ግን ሐሰትን ያቀጣጥላል። በክፎች ዘንድ ጥበብን ትፈልጋለህ አታገኛትምም፣ ዕውቀት ግን በብልሆች ዘንድ በቀላሉ ይገኛል። በሰነፍ ሰው ፊት ሁሉ ጠማማ ነው፣ የብልሆች ከንፈር ግን የዕውቀት ጋሻ ነው። የአዋቂዎች ጥበብ መንገዳቸውን ታውቃለች፣ የሰነፎች ስንፍና ግን ወደ ስህተት ይመራል። የኃጥአን ቤቶች መንጻትን ይሻሉ፣ የጻድቃን ቤቶች ግን የተወደዱ ናቸው። የአዋቂ ሰው ልብ ለሰውነቱ ሐዘን ነው፣ ደስ ባለው ጊዜ ከጥል ጋር ግንኙነት የለውም። የክፎች ቤቶች ይፈርሳሉ፣ የቅኖች ማደሪያዎች ግን ይጸናሉ። በሰዎች ዘንድ ቅን የምትመስል መንገድ አለች፣ ፍጻሜዋ ግን ወደ ሲኦል ጉድጓድ ታደርሳለች። ከደስታ ጋር ሐዘን አይቀላቀልም፣ የደስታ ፍጻሜ ግን ወደ ሐዘን ይመለሳል። ልበ ትዕቢተኛ ከራሱ መንገድ ይጠግባል፣ ደግ ሰውም ከራሱ ሐሳብ ይጠግባል። የዋህ ነገርን ሁሉ ያምናል፣ አዋቂ ግን ወደ ንስሐ ይመለሳል። ብልህ ሰው ፈርቶ ከክፉ ይሸሻል፣ አላዋቂ ግን ራሱን ተማምኖ ከኃጥአን ጋር አንድ ይሆናል። ቁጡ ሰው ያለ ምክር ይሠራል፣ ብልህ ግን ብዙ ይታገሳል። አላዋቂዎች ሰዎች ክፋትን ይካፈላሉ፣ አዋቂዎች ሰዎች ግን ማስተዋልን ፈጥነው ይይዟታል። ክፎች በደጎች ፊት ይሰነካከላሉ፣ ኃጥአን ግን በጻድቃን በር ያገለግላሉ። ባለጠጎች ወዳጆች ድሆች ወዳጆችን ይጠላሉ፣ የባለጠጎች ወዳጆች ግን ብዙዎች ናቸው። ድሃውን የሚንቅ ኃጢአትን ይሠራል፣
ለድሃ የሚራራ ግን ብፁዕ ነው። ስህተተኞች ክፉን ያስባሉ፣ ደጋጎች ግን ምሕረትንና እውነትን ያስባሉ። ክፋትንም የሚሰሩ ምሕረትንና ይቅርታን አያውቁም። ነገር ግን ታማኝነትና ቸርነት ደግ በሚሰሩ ዘንድ ናቸው። በሁሉ ነገር ጠንቃቃ ለሆነ ብዙ ትርፍ አለው። ደስታን ፈላጊና ሰነፍ ግን ችግረኛ ነው። አዋቂ ሰው የጠቢባን ዘውድ ነው፣ የአላዋቂዎች ተግባር ግን ክፉ ነው። እውነተኛ ምስክር ነፍስን ከክፉ ያድናል፣ ሐሰተኛ ግን ሐሰትን ያቀጣጥላል። እግዚአብሔርን ለሚፈራ ጽኑ ተስፋ አለው፣ ለልጆቹም መጠጊያን ይተዋል። የእግዚአብሔር ትእዛዝ የሕይወት ምንጭ ነው፣ ሰዎችንም ከሞት ወጥመድ እንዲያመልጡ ያደርጋል። የንጉሥ ክብር በሕዝብ ብዛት ነው፣ የገዢ ውድቀት ግን በሕዝብ ማነስ ነው። ትዕግሥተኛ ሰው ጥበብ ይበዛለት ይሆናል፣ ትዕግሥት የጎደለው ሰው ግን ሰነፍ ነው። የሚያስታርቅ ሰው የልብ ፈዋሽ ነው፣ ቀናተኛ ልብ ግን ለአጥንት ነቀዝ ነው። ድሃን የሚያስጨንቅ ፈጣሪውን ያስቆጣዋል፣ ፈጣሪውን የሚያከብር ግን ለድሃ ምሕረትን ያደርጋል። ኃጥእ በክፋቱ ይወገዳል፣ በቸርነቱ የሚታመን ግን ጻድቅ ነው። በደግ ሰው ልብ ጥበብ ታድራለች፣ ባላዋቂ ሰው ልብ ግን አትታወቅም። ጽድቅ ሕዝብን ከፍ ከፍ ታደርጋለች፣ ኃጢአት ግን ሕዝብን ታሳንሳለች። አስተዋይ መልእክተኛ በንጉሥ ዘንድ የተወደደ ነው፣ በመልካም ጸባዩም ውርደትን ከራሱ ያርቃል። ምዕራፍ 15 ቁጣ ጥበበኞችን ታጠፋለች፣ የለዘበ ቃል ቁጣን ይመልሳል። ሸካራ ቃል ግን ጸብን ያነሳሳል። የጠቢባን ምላስ መልካም ነገርን ታውቃለች፣ ያላዋቂዎች አፍ ግን ክፋትን ይናገራል። የእግዚአብሔር ዓይኖች በሁሉ ቦታ ናቸው፣ ክፉዎችንና ደጎችንም ይመለከታሉ። ፈዋሽ ምላስ የሕይወት ዛፍ ነው፣ የሚጠብቀው ግን የእውቀት መንፈስን ይሞላል። አላዋቂ ልጅ የአባቱን ተግሣጽ ያቃልላል፣ ተግሣጽን የሚጠብቅ ግን አዋቂ ነው። እውነት ከበዛ ዘንድ ብዙ ኃይል አለ፣ ኃጢአተኞች ግን ከምድር ገጽ ይጠፋሉ። በጻድቃን ቤቶች ብዙ ኃይል አለ፣ የኃጢአተኞች ፍሬ ግን ይጠፋል። የጠቢባን ከንፈሮች በእውቀት የታሰሩ ናቸው፣ የሰነፎች ልብ ግን የጸና አይደለም። የክፎች መሥዋዕት በእግዚአብሔር ዘንድ የረከሰ ነው፣ የቅኖች ጸሎት ግን በእርሱ ዘንድ የተወደደ ነው። የክፎች መንገድ በእግዚአብሔር ዘንድ የረከሰ ነው፣ ጽድቅን የሚከተሉትን ግን እግዚአብሔር ይወዳቸዋል። የቅኖች ትምህርት በሚያልፉ ሰዎች ትታወቃለች፣ ተግሣጽን የሚጠሉ ግን በውርደት ይሞታሉ። ሲኦልና ሞት በእግዚአብሔር ዘንድ የታወቁ ናቸው፣ የሰዎች ልብማ እንዴት የታወቀ አይሆን? አላዋቂ ሰው የሚዘልፈውን አይወድም፣ ከጠቢባንም ጋር አይነጋገርም። ልብ ደስ ሲለው ፊት ይበራል፣ ልብ ሲያዝን ግን ፊት ይጠቁራል። ቀና ልብ ዕውቀትን ትፈልጋለች፣ የአላዋቂዎች አፍ ግን ክፋትን ይናገራል። የክፉዎች ዓይኖች ሁልጊዜ ክፋትን ይመለከታሉ፣ ደጋግ ሰዎች ግን ሁልጊዜ ዝም ይላሉ። እግዚአብሔርን በመፍራት የሚገኝ ጥቂት ሀብት እግዚአብሔርን ባለመፍራት ከሚገኝ ብዙ መዝገብ ይሻላል። ጥል ካለበት የሰባ ፍሪዳ፣ ደስታና ፍቅር ያለበት የጎመን ወጥ ይሻላል። ቁጡ ሰው ጸብን ያነሳሳል፣ ትዕግሥተኛ ሰው ግን የሆነውንስ እንኳ ያጠፋል። ትዕግሥተኛ ሰው ክርክርን ያጠፋል፣ ኃጢአተኛ ሰው ግን ጸብን ፈጽሞ ያነሳል። የሰነፎች መንገዶች እሾህ የተከሰከሰባቸው ናቸው፣ የጽኑዓን መንገዶች ግን ጥርጊያ ናቸው። ብልህ ልጅ አባቱን ደስ ያሰኛል፣ አላዋቂ ልጅ ግን እናቱን ያሰድባል። የአላዋቂ ሰው መንገዶች ጠማሞች ናቸው፣ ብልህ ሰው ግን አቅንቶ ይሄዳል። ማኅበርን የሚያከብሩ ማስተዋልን ገንዘብ ያደርጋሉ፣ ምክርን በመካሮች ልብ ትኖራለች። ክፉ ሰው ግን ምክርን አይሰማትም፣ ለማኅበሩም መልካምና መጥፎ ነው የሚለው የለም። ሸሽቶ ከሲኦል ያመልጥ ዘንድ የአስተዋይ ሰው ልብ የሕይወት መንገድ ነው። እግዚአብሔር የትዕቢተኞችን ቤት ያፈርሳል፣ የመበለቷን ወሰን ግን ያጸናል። ዓመፃን ማሰብ በእግዚአብሔር ዘንድ የተናቀ ነው፣ የንጹሐን ቃል ግን ያማረ ነው። መማለጃን የሚቀበል ራሱን ያጠፋል፣ መማለጃ መቀበልን የሚጠላ ግን ይድናል። በምጽዋትና በእምነት ኃጢአት ይሰረያል፣ እግዚአብሔርንም በመፍራት ክፉ ሁሉ ይወገዳል። የጻድቃን ልብ ታማኝነትን ይማራል፣ የኃጥአን አፍ ግን ክፋትን ይመልሳል። የደጋግ ሰዎች መንገዶች በእግዚአብሔር ዘንድ የተወደዱ ናቸው፣ ስለ እነርሱም ጠላቶች ወዳጆችን ይሆናሉ። እግዚአብሔር ከኃጥአን ፈጽሞ ይርቃል፣ የጻድቃንን ጸሎት ግን ይሰማል። ከዓመፃ ጋር ካለ ብዙ ሀብት ይልቅ ከእውነት ጋር ያለ ጥቂት ሀብት ይሻላል። አካሄዱ ከእግዚአብሔር ይቃናለት ዘንድ የደግ ሰው ልብ እውነትን ያስባል፣
መልካምን ነገር የሚያይ ዓይን ልብን ደስ ያሰኛል፣ መልካም ዜናም አጥንትን ያለመልማል። የብልህን ተግሳጽ የሚሰማ ሰው ከጠቢባን ጋር አንድ ይሆናል። ከተግሳጽ የሚከላከል ራሱን ይጠላል፣ ተግሳጽን የሚወድ ግን ራሱን ይወዳል።